ይሄንን ድምጽ እንትን በለው ይቅዳው ለሚመለከተው ክፍል አስተላልፍልን። እኔም ቢሆን ጧት ኤምባሲ እመጣለሁ። ከዛ በኋላ ቲና ጋር ሲኖሩ ባልሆነ ነገር ይጣሉና ይወጣሉ። አሁን ቲና ላይ ብላይ እኔ ሀቄ ይውጣልኝ ብላ ስትመጣ ምንድነው ብለን ስንጠይቅ እኔ ጋር ትኖር ነበር። እናንተን አይደለም ይወጣ ነው ስራ ገብቼ ነው። ይሁን እሺ እኔን ልደት አፍሽን ዝጊ፣ ሚውት አርገሽ ተቀመጪ። ጥያቄ ካለሽ በኋላ አይ እውነቱን ነው ስራ ገብቼ ነው ያልኩሽ። ይሁን ችግር የለም። ስራ ገብታ ወጣች። እሺ እንበል ላስተካክልልሽ። ከዛ በኋላ ስራ ገብታ ወጣች። ከዛ ቲና ጋር ሲሰዳደቡ ምናምን ይመስለኛል እዚህ ላይ ብላይ ሲመጡ ቲና ሀቅ አለኝ ሀቄ ማውጣት ፈልጋለሁ ብላ መጣች። ሀቅሽ ምንድነው ስንላት እኔ ከዚህ በፊት ሲም ካርድ ሽጬላቸው ነበር። ሻጯ ማናት? ቲና። ለማን? ለዚችም ለሌላ ሰው ለምናምን ሲም ካርድ ሽጣለች። ከዛ ሲም ካርዱን ሳዘጋባት ከቤቴ ሳስወጣት ሲም ካርዱን ሳዘጋባት ብር አለኝ ብሎ የሚል ሰው እኔ ጋር መጣ። እኔ ብር አልወሰድኩም፣ ነገር ግን ብሩን የወሰደችው እሷ ናት። ሀቄ ማውጣት ፈልጋለሁ ብላ ቲና ስትመጣ ይሳቅ ምን ተፈጠረ መሰለ? ይቺ ልደት የምትባለው እኔ ሀቅ አለኝ ብር ወስጃለሁ፣ እውነት ነው። ዘነበችን ለማስጠፋት ተነጋግረን ነበረ፣ ሁለታችን ተነጋግረን ነበረ። ግን በኋላ ላይ ከቲና ጋር ባለመስማማት ለሌላ ሰው እንድትጠፋ 1000 ብር ተቀብለናል። አንድ ሁለተኛ ቲና ደግሞ እየወሰደች ለወንድ ትሸጠኛለች። ፓርታይም ተብሎ እየሄድኩኝ ግን አብሬ እየተኛው እየመጣው ያንን ብር እማበላው እማጠጣው ለነሱ ነው፣ ለባሏ ለሷ እቤቱ ላሉ ልጆች። ምክንያቱም እኔ ከወንድ ጋር ሂጂ ተኝ እያለች እየላከችኝ ብላ ስትል እኛ ቲና እሺ ጥሩ እንደዛ ከሆነ ይሄ ነገር ለምንድን ነው የሚደረገው? እቤትሽ እየወሰድሽ ወንድ ጋር እያስተኛሽ ታመጫለሽ ስንላት መረጃ አለኝ አለች። ምን መረጃ ስንላት የድምጽ መረጃ ላከች። እሱንም አክሰፕት ሳናረግ ቀርተን አንቺ ሰውየው ለተባለው ሰውዬ ደውያልን መሲ ብርጅስቶ መሀል ላይ ሆነና ተደወለ። አሁንም ለአንተ ስልክ ሰጣለሁ፣ አንተም ታወራለህ። ይሄ ነገር እስከ ትልቅ ደረጃ መድረስ አለበት። የሀገሪቷ ጋላሪ መጥፋት የለበትም። ይሳቅ በእኛ በቆሻሾቹ ማለት ነው። ከዛ በኋላ ሲደወልለት ሰውየው ምን አለ? እኔ አለ እሷ የምትሰራው ስራ ሲጀመር የሽርሙጥና ስራ ነው። ይሄው ልክልሃለሁ፣ የምትሰራው ስራ የሽርሙጥና ከሷ አልፎ ተርፎ ሴቶች ታመጣልኛለች። ራሷ የምትሰራው ስራ እንደዚህ አይደለ ወይ? ማን ይጂ ብሏት ነው? እኔ ራሴን አውቃለሁ። ሴቶች አምጥታ ሰታኛለሽ ብሎ አለ። ስልክ እንሰጣለን፣ አንተ ትደውላለህ። ምክንያቱም ይሄ የሰው መሸጥ ወይም የሰው ማን ነው? ቲና ናት ወይስ እዚህ ያለችው ልጅ ናት? እንደዚህ ሰላም ሰላም እችኛይቱ ልደት የምትባለው ማለት ነው። እኔ ግን ከጠፋሁኝ ወር ሁለተኛ ወሬ ውስጥ ነው ያለሁት። ያው ስለዚህ ሀቅ አለኝ ነው የምትለው።